የደስታችን ቀን ባለቤት የድላችን ባለቤት እግዚአብሔር ነው ይላሉ የሲዳማ ቡና ደጋፊዎች። በዚህ አጋጣሚ የሲዳማ ቡና ክለብ እንኳን ደስ ያላችሁ፣ እንኳን እግዚአብሔር ለዚህ ቀን አበቃችሁ። አሸናፊ ነን ባላችሁበት ዕለት የአሸናፊነታችሁ ምስጢር የሆነውን እግዚአብሔርን በአደባባይ ልታከብሩ ወዳችኋልና እግዚአብሔር አምላክ ይባርካችሁ እላለሁ። በተለይም ደግሞ ቡድኑ አሸናፊ እንዲሆን ከፍተኛ አስተዋጽኦ ያደረገው ይህ ወጣት ከአንዱ የግብ ጫፍ እስከ ሌላኛው የግብ ጫፍ በእንብርክኩ እየሄደ ምስጋናውን ለእግዚአብሔር በዚህ መልኩ ሲገልጥ ታይቷል። ጥያቄ ልጠይቅ። በመጀመሪያ ጉልበትን ካሜራማናችን ያሳየናል። ተንበርክከ ሙሉ ሜዳውን እየሄድክ ነበርና አይ ቲንክ የምስጋና ምልክት ያለው ይመስለኛል። ግን ሰዎች ሊያውቁት ይፈልጋሉ ብዬ አስባለሁና ምን ማለት ነው? ዛሬ ከጎል እስከ ጎል ነው ተንበርክከ ሄድከው። አመሰግናለሁ ጌታ፣ አድርገሃልና ምስጋና ነው። የድል ባለቤት አንተ ነህ። የድል ባለቤት አንተ ነህ። ድልን የምትሰጥ አንተ ነህ። ቃል እንደገባህልኝ ስለሰጠኝ አመሰግናለሁ። ምስጋና ሁሉ ለልጅ፣ ምስጋና ሁሉ ለአንተ ለእስራኤል ቅዱስ ለእግዚአብሔር ምስጋና ይግባ፣ ምስጋና ይግባ። አመሰግናለሁ። ከፍ በል ሚራክል የሚል ቃል በጣም የሚወዱት የሀገራችን ነቢያት ሚራክል ዌት ሎስ አለ ይሉናል። በኢየሱስ ስም ሸንቃጣ ትሆናለህ። ፍሪ አንሳት፣ እንደገና አንሳት፣ እንደገና አንሳት። ሚራክለስ ዌት ሎስ የሚባል ጸሎት አለ። ተአምራዊ የሆነ ኪሎ መቀነስ። ሚራክል መኒ ሲባል ነበር የምንሰማው። አሁን ደግሞ ብላችሁ ሚራክለስ ዌት ሎስ። አንተ ዌት ሎስ አላልክም፣ ዌት ሉዝ ነው ያልከው። ዌት ሎስ ነው ቢሆን እንኳን የሚባል ነገር የለም ወንድሜ። ኢፍ ዩ ዋንት ቱ ሉዝ ዩር ዌት ጀስት ዱ ኤክሰርሳይዝ። ጠዋት ተነስተህ ሩጥ። ሰውነት በተአምር አይቀንስም። ይሄኛው ወገናችን ደግሞ ሚራክል ቪዛ ይለናል። 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። አንዳንድ እውነተኛ ወንጌል የገባቸው አገልጋዮች ደግሞ ሚራክል መኒም ሆነ ቪዛ በጭራሽ የለም ይሉናል። እግዚአብሔር ሌባ አይደለም፣ ከባንክ ሰርቆ ያስገባል። ሚራክል መኒ ውሸት ነው፣ ውሸት። እግዚአብሔር ከባረከ ሰው ያስነሳላል። አካውንት ላይ ከባንክ ሰርቆ ማንነቱ ያልታወቀ በመንግስትም ወንጀል ነው፣ ውሸት። ይሄ ይታያል ሚዲያ ላይ፣ በቃ ስሜ ይጠራል፣ ገንዘብ እንዲህ ይደረጋል። ትልቅ ፕሮሞሽን እኮ ነው አዲስ አበባ ላይ የሚሰራው። ሰው ያያል አይደል? እኔ እዚህ ጉባኤ ላይ 3-4 ሰው ቁጭ አድርግቼ 10 ሺህ ብር ባስገባ ከጉባኤው ላይ 100 ሺህ ብር ሰብስቤ እኮ ትርፍ እኮ ነው የማገኘው። ሲቢ እዚህ ጋር ቁጭ ብሎ እኮ ያስገባ። ኢቲኤም ያንን ብትከተው አያውቀውም፣ መንግስት አያውቀውም። ንግድ ባንክን ከከተ ፓስወርድን ከከተ ገንዘብን ታወጣለህ። ውሸት፣ ፌክ። አንዱ ሲነግረኝ ጉባኤ ውስጥ 2-3-4 ሰው ያስቀምጡና ይከፈላቸዋል። ታውቃለህ፣ ፕሮፌት ብዙ ነገሮች ይሰማል። ፌክ የሆነ ቸርች የሚመስል እና ካሜራ ላይ ይቀረጻል፣ ህዝቡ እያለ ይሄዳል። በእኛ ዘመን ግን አይቀጥልም። ጳውሎስ ድንኳን ሰሪ፣ ጴጥሮስ አሳ አስጋሪ፣ ኢየሱስ ክርስቶስ ደግሞ አናጺ ነበሩ። ያንተ ፓስተር መደበኛ ስራ የሌለው ከሆነ ግን የለየለት ሌባ ነው ማለት ነው። የሮበርት ሙጋቤ አባባል ናት። እዚህ ጋር ማንክደው አቃለ የሙሉ ጊዜ አገልጋይ የሆኑና በቤተ ክርስቲያን የመጋቢነት ጸጋ የሚያገለግሉትን ለማለት አይደለም የኔ ሐሳብ። ነቢያት ነን ብለው ያልዘሩትን የሚያጭዱ ከሰው ኪስ እግዚአብሔር ባልነገራቸው ትንቢት አመካኝተው ገንዘብ የሚዘርፉትን ሐሰተኛ ነቢያት ለማለት ፈልጌ ነው። My name is Tosfane Sharako. I am 27 years old. I come from Ethiopia. I know working to cleaning house. ሚራክለስ ላንጉዌጅ መሆኑ ነው። ከጥቂት ጊዜያት ወዲህ ዘማሪውም በእንግሊዝኛ፣ ነብዩም በእንግሊዝኛ፣ ተገልጋዩም ወይም ደግሞ መስካሪውም በእንግሊዝኛ ካልሆነ በስተቀር ተብሎ የተገደዱ እስኪመስል ድረስ ሲጋጋጡ እያየን ነው። እኔ ምንም ቅሬታ የለኝም። የቻለ ሰው ይዘምር በእንግሊዝኛ፣ የቻለ ሰው ይስበክ በእንግሊዝኛ፣ የቻለ ሰው ይመስክር በእንግሊዝኛ፣ ችግር የለብኝም። ነገር ግን አማርኛ የሚሰማ ጉባኤ፣ አማርኛ የሚችል ሰባኪ፣ አማርኛ የሚችል መስካሪ ባለበት ጉባኤ ውስጥ
እንዲህ ጭምልቅልቁ የወጣ እንግሊዝኛ መናገር ጥቅሙ አይገባኝም። My name is Tasfanish Aragao. I am 27 years old. I come from Ethiopia. I know working to cleaning house. ይዘሻል ስል ሄሎ ጋይስ የምስራች ተስፋነሽ አቤት ተስፋነሽ አንቺ ነሽ ይሉሻል ምን ትያቸዋለሽ አው ነው ብለው ተስፋነሽ አረጋ አው ማን ነው ስምሽ ተስፋነሽ አረጋ ለኢየሱስ ይሁንልህ ድምጽ ጭምር ይልክ ያለው በእንግሊዘኛ ወርቼ ዛሬ የኔ ቀን ነው ልብስ ያጠቁ እየጸለይኩ ነበር ጌታ ዛሬ ግን ቀን ነው ብለሽ ወጣሽው እግዚአብሔር እንደዚህ ብሎኛል ከዚህ በኋላ አታዝ ተስፋ አትቆርጪም በቃ አትጨነቂም እግዚአብሔር እኔ ላንቺ አለመልማለሁ ተስፋ ሰጥሻለሁ የአንድ ዓመት ጥያቄሽ የሁለት ዓመት ጥያቄሽ የአራት ዓመት ጥያቄሽ በተለይ የአራት ዓመት ጥያቄሽ በኃይል ይመለሳል የጠበቅሽው ነገር ሁሉ በኢየሱስ ስም መልካም ይሆናል እስቲ መልካም ሆነ በይስ መልካም ይሆናል አሜን ይሆነልሽ ጸለይኩልሽ ይኸው ከዚህ ሰዓት ጀምሮ በሮችሽ ሁሉ ተከፈተ ተአምራት ሆነልሽ ግዢ በኢየሱስ ስም በገዢነት መንፈስ ተገለጪ በኢየሱስ ስም ሚራክለስ ስኪል መሆኑ ነው ለቀልድ ያህል ነው ዘና እንድትሉ ነው ምናልባት ይሄን ቪዲዮ የምትመለከቱ ሙዚቀኞች ካላችሁ የልጁ የሙዚቃ አጫወት ስልቱና የሰውነት እንቅስቃሴው ማች ስለማድረግ ትንሽ ፈታ እንድትሉ ፈልጌ ነው ይመቻ አባቴ አስተማሪንና አስተማሪነትን የማይቀበል ትውልድ እየበዛ በመጣበት በዚህ ጊዜ በአንድ የግል ትምህርት ቤት ተማሪዎች ለአስተማሪዎቻቸው የአባቶችን ቀን አስመልክተው ሰርፕራይዝ አድርገዋል። በግሌ ቪዲዮ በጣም ስለተመቸኝ ነው፣ ተመልከቱት። ከሰርፕራይዙም በላይ ለሰርፕራይዙ የተዘጋጀው ስጦታ ነው የገረመኝ። የእግዚአብሔር ቃል መጽሐፍ ቅዱስ ትውልዱ የሚያስፈልገው የእግዚአብሔር ቃል ነው። አላዋሻችሁም፣ እኔ ከምንም ነገር በላይ ለእግዚአብሔር ቃል ቅድሚያ ሰጣለሁኝ። ምናልባት ይህን ቪዲዮ የምትመለከቱ ካላችሁ በጎዳና ስብከት ሰዎች በትንሽዬ ስፒከር በሚሰበክ ስብከት ይረበሻሉ። በዚህ ዘመን ትውልዱ ይህንን ቀንበር ለመስበር መጽሐፍ ቅዱስ ለእያንዳንዳችን እንደሚያስፈልግ መልእክት ያስተላለፈበት ቪዲዮ በመሆኑ ከልቤ ተመችቶኛል። የመጽሐፍ ቅዱስ ቃልና የጎዳና ስብከት በጣም ስለሚረብሻቸው ሰዎች ወንድማችን ጥበብ ወርቅዬ እንዲህ ብሏል። አነሳለች ስፒከር ይዘ ኢየሱስ ይወዳቸዋል ኢየሱስ ኧረ እባካችሁ ስፒከሩን ቀንሱት ይላል። ስፒከሩ እኮ አይደለም ስሙ ነው ውስጥ ያለው ተረብሾ ነው ውስጥ ያለው። እስኪ አሁንም ጉባኤው ኢየሱስ ይበል እስኪ። እኛም ጋር መጥቶ ይሄንን ፋራ ሊያስመስል ይሄንን አላዋቂ ሊያስመስል የሚሞክር አለ። ትላልቅ የሆነ ነገር ማውራት ትክክል ኢየሱስ ምናምን ስትልም ሁሌ አንድ አይነት ነገር አንድ ሆኖ ብዙ የሆነ አንድ ሆኖ የማይሰለች አንድ ሆኖ የሚጣፍጥ አንድ ሆኖ ነፃ የሚያወጣ አንድ ሆኖ ህይወትን የሚለውጥ አንድ ሆኖ የሁሉ ጌታ እስኪ ኢየሱስ በሉ። እኔም የዛሬ መልእክቴን ኢየሱስ ብዬ ቋጫለሁኝ። ለቻናሌ እንግዳ የሆናችሁ ካላችሁ የሰብስክሪፕሽን ቁልፏን በመጫን ቤተሰብ እንሁን። ሻሎም።